እንደተለመደው ዛሬ ባበደ ቪዲዮ ተመልሰን መተናል። ዛሬ ደግሞ ናይክ ጋር ነው ያለሁት። ናይክ ገብተን እስኪ ያሉት ነገሮች ፕራይሳቸው ምናምን ልብሶቻቸው እንዴት ነው ምናምን የሚለውን ነገር ጫማዎችን ቼክ እናደርጋለን። ወደ ቪዲዮ ናይክ ሳዑዲ 14000 የኢትዮጵያ ብር ይሄ ማለት ነው። በሰይ ኮዝ ነገር ስንት ነው? ክላሲ እንዴ 13000 አመቱ የኢትዮጵያ ብር ይሄ ነው። ሳይዝ ይኖረዋልና ትክክለኛው ነው ይሄኛው ማለት እና እነዚህ ለንደን ስታይልስ ዱ ኢት ሲላ ናይክ ሳዑዲ እየገባን ነው። ካሜራ ይቻላል አላውቅም እና አስፈቅደናል። ካሜራ ምናምን ችግር የለውም ምናምን ብለውናል። እኛ ደግሞ እዚህ ጋር አለን። እንዴት ነው እስኪ ይቻላል ነው ማለት ፕራይስ ለህፃናቶች ምናምን የሚሆኑ ልብሶችን ቼክ እናደርጋለን። አሳያችኋለሁ። ለህፃናት ናይክ ማለት ነው የምትገዙ ስንት ነው? $126 በ126 15000 ብር እቺን የህፃን ልብስ ያው ናይክ ስለሆነ ማለት ነው ኦብቪየስሊ ይታወቃል። ያው አሪፍ ብራንድ ነው። የሴቶች መሰለኝ ወይንስ የወንዶች ነው? ይሄ የወንዶች እንትን ስፖርት ሲሰሩ የሚለብሱት ማለት ነው። ከተታውን ይሄኛው ማለት ነው። እቺኛው የውስጥ ከላይ የሚደረቡት 129 ማለት ይሄም ከ5000 ብር ያላነሰ እንትን ማለት ነው። የወንዶች እዚህ ጋር ላይክ ኢንሻአላ ናይክ እኮ በጣም ብራንድ ነው፣ ግን ያው 349 350 ማለት ነው። 350 14000 ብር የኢትዮጵያ ይሄንኛው ልብስ ጋይስ 14000 የኢትዮጵያ ብር ይሄ ማለት ነው። ራሱ እኮ ነው ምንም አላባሽ ምናምን የለውም እኮ ብቻውን 14000 የኢትዮጵያ ብር። ጫማዎች አሳያችኋለሁ ወደ በኋላ ጫማዎችን አሳያችኋለሁ፣ ግን ይሄን ላሳያችሁ። ይሄንኛው ማለት ነው። ይሄን እንደምትመለከቱ አለማ ይሄንኛው ስንት ቢሆን ጥሩ ነው? ተልጧል። እሺ ከተላጠ ሌላ እናያለና ያልተላጠ ይሄም ተልጧል። ኦኬ ፕራይሳቸው እነዚህ ተልጧል። ችግር የለውም ሰግድ። ይሄኛው ሌዘር ነገር ይመስላል። ጆርዳን ነው። ናይክ ገብተን ጆርዳን ማግኘት ግን አይከብድም። ይሄ ዋጋ የለውም ጋይስ፣ ዋጋ የለውም። ይሄኛው ግን በጣም ውድ ነው የሚሆኑት። አሁን እርግጠኛ ነኝ ይሄ እነዚህም ሴልስ ኦፍ ላይ ናቸው። ኦኬ አሁን ደግሞ ናይክ ብራንዶቹ ማለት ነው በጣም ኦሪጂናል የኳሊቲ አይዝ እና እነሱ ዋጋቸው ስንት ነው ይባል። አሁን እኔ ይሄንን የገዛሁት 400 ነው። ይሄኛው ኤር ፎርስ 1 ማለት ነው። ሶ እና ደግሞ ሌላዎቹ ስንት ይሆናሉ ኦሪጂናሎቹ? አሁን ለምሳሌ እዚህ ጋር በቀይ ሆኖ ይሄኛው ማለት ነው የምትመለከቱት በጣም ትክክለኛዎቹ ማለት ነው ኦሪጂናል ላይ ሁሉ ነገራቸውን እየጠበቀ እዚህ ጋር የምትመለከቱት 349 350 ማለት ኦሬዲ ይሄም ከ14000 ብር ያላነሰ ነው ማለት ነው። ይሄ ማለት ነው አሁን እዛ ጋር ጆርዳን እያየው ነው 1 ማለት ነው። ጆርዳን 1 ይሄንኛው የምትመለከቱት ይሄንኛው ጆርዳን ስንት ነው ዋጋው? ተመሳሳይ 14000 ብር ማለት ነው። ይሄንኛው እነዚህኞቹ ምናምን ይቀንሳሉ እኮ እዚህ ጋር 400 አያላችሁ 400 ማለት ይሄንኛው ጆርዳን 1 ይሄ ጆርዳን 1 ብላክ ማለት ነው። ስንት ማለት ነው? 400 በሉት 400 16382 የኢትዮጵያ ብር ይሄንኛው ጆርዳን 1 ማለት ነው። እና ደግሞ በዛ ላይ ኳሊቲ ምናምን የምትፈልጉ ሰዎች ካላችሁ ኳሊቲ እቃዎችን የምታገኙት የት ነው? ይሄ ኡለያ ከመሊክ ፋት ፊት ለፊት ያለው ናይክ ብራንድ ነው። ሶ እሱን ነበር እስካሁን እያሳያችሁ የነበረው። የጫማ ቦታው እዚህ ጋር ነው እንዳለ ያሉት። በቃ ላይክ በጣም ጸዲ ኳሊቲ የሆኑ ጫማዎች ምናምን እርግጠኛ ነኝ አሜሪካ ምናምን ላላችሁ ላይክ ሊቀንስ አሁን እዚህም ላለነው እኮ ማለት ነው። በዚህ ዋጋ ምናምን ስናስበው ይሰግድ ፕራይስ ነው የምላችሁ። አሁን አይ ቲንክ ምንም እንትን እያልኩላችሁ አይደለም። ሶ እዛ ጋር ሄደን ፈር ጃኬቶች ምናምን ስላየሁኝ እዚህ ጋር ምናምን ወደ መጀመሪያው አካባቢ የህፃናቶች ነው አብዛኛው ያለው። ይሄኛው ፈር ጃኬት ስንት ይሆናል ብዬ በግምት ስንት ይሆናል? በግምት አሁን አንተ ስገምት ይሄንኛው ቆይ ላሳያችሁ። ይሄንኛው ማለት ነው ይሄንኛው ስንት ይሆናል ብላችሁ ትገምታላችሁ? ይሄ እሺ ላሳያችሁ። ስንት ነው? 249 አላልኳችሁም? ይሄ እዚህ ጋር
249 ይሄንኛው ፈር ማለት ነው ናይክ ነው። ኡፍ ላይክ ስሜቱ ላይክ ግን ስላችሁ ያለው የሆነ የራሱ የሆነ እንትን አለው ስሜት አለው የምር ስትነኩት ምናምን ራሱ ውይ ጋይሲንግ ግዙልኝ። በጣም ውድ ነው ለእናንተ እኮ good price ምናምን ለኔ ግን is too expensive ነው የምላችሁ። አይ ቲንክ እንዲህ ዙሪያ አልጨርሰውም በጣም ቤታችሁ ሰፊ ነው ምናምን የሚገዛለ ወይ ነው አሁን ይሄ ሁላ ፒንክ ምናምን የምታዩት አለማ የሚገዛ ሰው አለ ወይ ነው እኮ ነው አሁን እያስባለኛል። ኦኬ ኤርፎርስ ትክክለኛውን እዚህ ጋር ዋጋውን ልንገራችሁ። ትክክለኛ ራሱ ኤርፎርስ ሳይዝ ይኖረዋል ምናምን ትክክለኛ ዋጋው ይሄኛው ማለት ነው 549 ጋይስ እኔ እኮ 400 ነው ይዘው 549 ማለት 500 እሺ 550 ማለት ነው 22000 የኢትዮጵያ ብር የትኛው ይሄንኛው ኤርፎርስ ዋን ማለት ነው 22000 እዚህ ጋር አለን። ሶ አሁን እንወጣለን ወደ ውጭ ማለት ነው። ሶ ምክንያቱም እዚህ ያለን ነገር ጨርሰናል። እዛ ጋር ለብሰናል ኤርፎርሳችን ይኖራል እና ዲስካውንት ምናምን ሲወጣላችሁ መታችሁ መግዛት ትችላላችሁ እኮ ኤኒ ታይም። ግን አሁን ላይ ዲስካውንት ላይ ስላልሆኑ የዛ የኤርፎርስ ምናምን እዛ ጋር አንዷን 59 ሪያል ታላችሁ 59 ሪያል እቺኛው ኬፖ ማለት ነው። እስኪ ልሞክራት ነው ምር ይሄ ለፀሐይ ምናምን አሪፍ ነው እኮ። እንዴት አያችሁት? ናይክ ነው በዛ ላይ ብራንድ ነው ጋይስ። ስንት እንትን እንደለበስኩኝ የስንት ብር እቃ እንደለበስኩኝ እኔ ነኝ የማውቀው። ያስጠላብኝ እንዴ! ብሩን አይታችሁታል እንዴ? ቢያስጠላብኝስ 59 እኮ ነው ያስጠላባኛ። አባ ለብሰህ አውራኝ ነው የምለው። አሁን አንድ ሰው ይሄንን አርጌ ምናምን ቢናገረኝ እስኪ ግዛና አውራኝ ነው የምለው። የምር አልሰክስም። እሺ አንተ ይኖርህና አውራኝ አናግረኝ ነው መጀመሪያ ማለት የለባችሁ። እንደዚህ አይነት እቃ ስለብስ እኮ እሱ እቃው ነው የሚናገረው፣ እናንተ አታወሩም። በዛ ሰዓት እናንተ አታወሩም፣ እቃው ነው የሚያወራላችሁ ለእናንተ። በጣም ዞር ነው ቤቱን ሰዎቹ በቃ እኔን ያውኛል። ይሄ ልጅ ምን ገዝቶ ነው ይወጣ ይሆን? ቪዲዮ ከሰራውላችሁ ይበቃችኋል። አንድ ሰው ምና ሜቢ መጥቶ ሊገዛ ይችላል እኮ። በዚህ ጋር አይ ቲንክ የሴቶች ነው ያለው። ሴቶችዬ ላሳያችሁ እናንተ የምትለብሱ ከሆነ እቺኛዋን ታይታ ቀለል ያለች ለህፃን ልጅ በ150 ሪያል አለላችሁ ማለት ነው። ሰዎቹ መቅረጽ አይቻልም። ለወንዶች እዚህ ጋር ማለት ነው ይሄ ለንደን ስታይል ምናምን የሚመቻችሁ ወንዶች ምናምን ይሄን እነዚህን በስንት ሪያል መሰላችሁ የምታገኙ? በ329 ይሄን አሁን ማለት ነው ይሄን ያያችሁ 329 ማለት 13400 የኢትዮጵያ ብር ይሄንኛው ማለት ነው። እና እነዚህ ለንደን ስታይል ምናምን ለሚመቻችሁ ሰዎች አሪፍ። ይሄኛውም በቀዩ አለላችሁ በዚህ ጋር። እነዚያው በጣም ብዙ ጊዜ ለንደን ላይ የሚለበሱ ብራንዶች ናቸው። ይሄኛው ዋጋው ስንት ነው? 329 14000 ይሄንኛውም የኢትዮጵያ ብር እቺኛዋ ብቻ ማለት ነው። እንደዚህ እቺኛዋ ብቻ አሁን ይሄን ለብሼ መንገድ ላይ ምናምን ብታይ ማለት ነው። እስካሁን ያልነገርኳችሁ ነገር ሰብስክራይብ አድርገህ ነው ግን ይሄንን ቪዲዮ የምትኮመኩሙ? ሰብስክራይብ አድርገሻል? ሰብስክራይብ አድርገሃል? እስኪ አሁን ካላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁት ይሄን ቪዲዮ ገና ያባበዱ ነገሮችን አሳያችኋለሁ። ለሴቶች ደግሞ የሚሆኑ ጫማዎች እዚህ ጋር አላቸው እንዳለ። ይሄ ሁላ እንግዲህ የምታዩቸው እዩ። እዚህ ጋር ሴትዬ ሽክ ብለሽ እቺን ለብሰሽ ሽክ ብለሽ አንድ ሰው ቢናገርሽ 66 ብር ነው የገዛው 100 ሪያል ማለት ነው። ይሄ ርካሽ ነው። አይ ለሴቶች ይሄ ርካሽ ነው። አይ ውድ መስሎኝ ነበር የምር። እንዴ ምን አውቃለሁ፣ ሁሉም ነገር ከቅድም ጀምሮ ውድ እየሆነ ነበር። እዚህ ጋር የሴቶች ካፖርት ነገር ነች የሆነ ከላይ የሚለበስ ነገር መሰለኝ ኮት ነገር ስንት ነው? 500 እንዴ የኔ እናት ይሄን ለብሰሽ አንድ ሴት ብትናገርሽ 500 ባያዝም ብለሽ 500 የኔ እናት ይሄንን ለብሰሽ አንድ ሴት ብታወራሽ የገዛሁት ስንት ነው ነው የምትያት? 20,000 የኢትዮጵያ ብር ነው የገዛሁት። ምን አስወራሽ? ዝም በይ በያት። ይሄንን ኮት ትናገርሽ ብቻ አንቺ በያት። እንዴ ይሄ ከሁሉም ካየኋቸው በጣም ያስገረመኝ ነገር ነው። የሴቶቹ ደግሞ ምን ነው ሴቶች በጣም እንትን ነው እንዴ የምንለብሱት? ይሄን ያህል ኤክስፔንሲቭ የሆነ እናንተ ምን ይላል እዚህ ጋር ከበሩ ጋር ስትገቡ
ምንድነው የሚለው just do it like በቃ ልበሱት እንጂ ኮምፈርቱን ለኛ ተውልን ማለት ነው። እናንተ ብቻ አንድ ይሞክሩት። ሳሁላላ ሳ እናንተ ብቻ just do it يعني just do it Nike just do it Nike yes بعدين انت معلوم كيف يجي كيف طريق انت معلوم هذا كلام I like it እና just do it እናንተ ብቻ ገዝታችሁኛ ሞክሩን እንጂ ከዛ ከናይክ ውጭ አይመቸንም ነው። 20 ሺህ ብር 30 ሺህ ብር ሰምተን ወጣናል። ለማንኛውም ጋይሶች የዛሬ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። ፒስ አውት